የእናት ነው ጉድ ቴሌግራም ላይ የእናት ነው ጉድ ይሄ ነው ጉድ ይሄን ትበላለህ የምን አባ ጉድ ነው ያለብኝ እኔ ጥንባታም የምን አባ ጉድ እስኪ አምጣ የኔን ጉድ አምጣ እስኪ የኔን ጉድ እበት የምን አባ ጉድ ነው ያለብኝ የምን አባ ጉድ እከካ ወንድ ሁን መጀመሪያ ሴታ ሴት ጉድሽና ዲውዬ ጉድሽን በቃ ሁሉ ነገርሽ ታውቋል ሁሉ ነገርሽ ተሰምቷል የምን አባታችሁ ሁሉ ነገር ነው ስለኔ ምን ታገለኝ ምንም እኮ አታውቁም ምንም ነገር አታውቁም እበት የምን አባ ጉድ ነው ያለብኝ እኔ የምን አባታችሁ ጉድ ያውን እንትን ልካለች ምናምን የሚባለው ብልክስ ምን አባታችሁ እንዳታመጡ ነው እበቶች የኔ ዳይመንድ ይተፋል እንዴ በሚሊዮን ኮይን የሚወርድልኝ አካኮች ደግሞ ምን ያህል እንደሚያምር ነው እኮ እየተናገራችሁልኝ ያለው ምን ያህል እንደሚያምር ዋው የሚያስብል እንደሆነ ማለት ነው እበቶች ጥንብ ሁላችሁም ራሳችሁ የምታረጉትን ነገር ሰው ያረግ ይመስላችኋል ታረጋለች ስትሉኝ ራሳችሁ ታረጋላችሁ ማለት ነው ብዬ ነው አክሴፕት ማረጋው ታረጋለች ስትሉኝ ኦፍ ኮርስ ራሳቸው እነሱ ያረጋሉ ማለት ነው ያ እኔ ግን አላረግም እነሱ ያረጋሉ ማለት ነው ኦኬ እንደዛ ነው ብዬ ነው አይምሮ ውስጥ ማስበው እነሱ ስለሚያረጉ ሰው ሁላ የሚያረግ ይመስላችኋል እንደዛ ብዬ ነው ማስበው ቀላል የታደለ ነው እንደዛ የሚያዘንበው ያንቺ እኮ ይሄኔ ለመታጠብ ራሱ ስታዩት ይዘገንንሽ ይሆናል ለመላክ እኮ ሳነሳው ራሱ አሁን ልካለች እንኳን ብልክ እንኳን ነው የምላችሁ ብልክ እንኳን ምንም አባታችሁ አያገባችሁ በመጀመሪያ ደረጃ ብልክ ምንም አባታችሁ አያገባችሁ ግን አንዳንድ እኮ ለማንሳት ራሱ የሚዘጋ ለማየት የሚዘጋ አንስቼ ራሱ ከላኩት ምን ያህል ቢያምር ነው ኢማጂን ምን ያህል ቢያምር ነው ምን ያህል ውበት ቢኖረው ያነሳውት እስቲ በፎቶ አስቡት ምን ያህል የሚያጓጓ ቢሆን ነው ቆረቆንዳ ምን ያህል ቢያምር ነው እስቲ አስቡት አንዳንዶቻችሁ ለመታጠብ ለማድረግ ውሃ ለመንካት እንኳን ተፈራራል እንዴ ወደታች ለማየት ተፈራላችሁ እኮ ለማየት ማለት ነው ስለሚዘገንን የተጣመመ የተቃና የተቃና የተጨማደደ ስለሆነ ተፈራላችሁ ማንሳት እኮ በራሱ ኮንፊደንስ ነው የሚያሳየው ምን ያህል ቢያምር ነው ምን ያህል ቴኬር ባረጋው ነው እስቲ አስቡት ደደብ ጥንብ ባረጋው ምንም አባታችሁ አታመጡ አላረኩትም ግን ባረጋው ምንም አባታችሁ አታመጡ ከካ ፊትሽ ምንድነው ታዲያ ሪንግ ላይት የለም ጮኩኝ ጋይስ ታፕ ሌትስ ጎ ጋይስ ታፕ ሌትስ ጎ ጋይስ ታፕ ዘ ስክሪን ታፕ ምንድነው ያየሁት ሹራብሽ ላይ ምንድነው እንዴ ምንድነው ትልቅ ነገር የሚታየኝ እዚህ ጋር ይሄ አበባ ነው ታለቀ እንደዚህ ትልቅ ሆነ መስማ አንዱ ወልዳዶም ለካሚ ምንድነው ትልቀቱ ምኑ ይሄንን አይተሽው ነው ነው አደግሽ በጣም ድንጋይ ራስ እኔ ደግሞ ምንድነው ወሬኛ ምን ትመስላለሽ ወላጆች ሌትስ ጎ ጋይስ እንዲህ ወረደ እንዲህ አለ እንዲህ መጣ ወደ ታች እየመጣ ነው ተቀበሉ ሴፍ ይሆናል እየመጣ ነው ጋይስ እግዚአብሔርን እየመጣ ነው ወረደ እግዚአብሔር ወርዷል ናቴት ወረደ አይራፍ ይሆናል አረ በስመ አብ ጋይስ ኤቭሪባዲ ይሄው ወርዷል እግዚአብሔር ወረደ እንዲህ ብሏል እንዲህ ወደ ታች እያየ ነው እንዲህ እያየ ነው አንቺ የስድስት መላጣ ተቀበሉት ኤቭሪባዲ ታፕ ዘ ስክሪን ሁላችሁም አንቺ ምን ሆኖ ነው ቆማው ጃንዬ ወፍ እኮ ዘው ነው እኮ የኔ እንትን ነው የኔ ፊት ለፊት ሙሉ ነው የሚለው ያንቺ ደግሞ አንሱ ይለወድቅ ነው አይ ህፃን ምን ቀልድ ታወራሻ ሰሚም ታዲያ ላቋርጠው ነው ስፒክ ቻሌንጅ መች መጣ እሺ በስነ ስርዓት ትቀጫለሽ ጋይስ ታፕ በስነ ስርዓት ትቀጫለሽ እኔ ከልብ ያልታወቱም እቀጣለሁ ጋይስ ታፕ ሌትስ ጎ ጋይስ ታጸደዋለሽ ሁለተኛ ቅጣት ሩም ይዘሽ ሩም ሪሴፕሽን ትሄጂና ሸንቺበታለሁ አንሶላ ቀይሩልኝ ታያለሽ አንሶላ ቀይሩልኝ ሸንቺበታለሁ ታያለሽ ሁለተኛ ቅጣትሽ
ሶስተኛ ቅጣት የሶስት መላካል ገና ሳታሸንፊ ምንድነው አፍሽን የምትከፍቺው? አንቺም ቅድኝ የፈለግሽው እኔም የፈለግኩት እቀጣሻለሁ እኮ። እንሸናነፍና ፖይንታችን ታይቶ ትቀጭኛለሽ። ጋይስ ሌትስ ጎ። እና አራተኛ ወርዶ አላንሱልኝ ጋይስ። ኤቭሪባዲ ታፕ ዘ ስክሪን። የዲቃላ ልጅ የዛች የዲቃላ ልጅ ለእናትሽ እንደዚህ የገፋሻት ለእኔ ብራዘር ትኛለሽ? ቆሻሻ አንቺ ጸጉር እንደዚህ ስላሳደግሽ ነው እንጂ ከአንቺ በላይ ድምፅ የወንድ ያለው አለ እንዴ? የዛች የልክስክስ ተረጋጋ በቃ ብራዘር፣ ኖርማል ነው። ቆሻሻ የለም አሁን ልመና ሙተውብሻል። የለም በቃ የለም አልፎብሻል። በቃ ኖርማል ነው በቃ። ለእናትሽ ክብር የሌለሽ ለእናትሽ እንደዚህ የገፋሻት እኮ ነሽ። ለእናትሽ ክብር የለሽ። ለምን ትናደዳለህ? በቃ ኖርማል ነው። ለእናትሽ ወደዛ ሂጅ ብለሽ የገፈራሽ ብራዘር። ተረጋጋ። እኔማ የፈጠረኝ ሴት ነኝ። እሙሙ አለኝ። ወይ አሳየን እንድናምን ውሺ ወይ አሳየን እንድናምን። ቆሻሻ ክብር ውሻ ክብር የሌላት ሰው። አንድ ሰው እንዲከበር ከሆነ በመጀመሪያ እኔ ስርዓት ያለኝ ነኝ ምናምን። ብራዘር እና ወንድ መሆን እኮ ጀግንነት ነው እኮ። በቃ ወይ ተጋደል፣ ውረድና ወደታች ወርደህ ተጋደል አይሻልም? እዚህ አታወዛግበን። ወንድ ነህ ሴት ነህ እያለ አንቺ ሃይማኖት የለሽ ምን የለሽ ገብርኤል ብለሽ ቅጣት ይዘሽ ምትወጪ አንበሳ ይዘሽ ምትወጪ ሆነሽ ገብርኤልን ብለሽ ምለሽ። በቃ አትናደድ እሺ፣ አትናደድ። አሁን ማን ነው ዴት የሚያደርግህ? ግን ሴት ነው ዴት የሚያደርግህ? ወንድ ነው ዴት የሚያደርግህ? ያው ሰምተሃታል ያለችኝ። ጥፋቱ የማን እንደሆነ አይተሃል። ያ አይ ኖ ጃኒ በቃ በዚህ ዶ ፕሊዝ ሚት ይበላል እንዳይከፈት እንዳትሸናብን። አረ ፍሬ ተቀጣው በእናትሽ። እንደዚህ አይነት ቅጣት እንቃወማል። ቆይ እንቃወማለን ሳይሆን እሷ እኮ ጆን ዳንኤል ለዝቢያን ብሎ እኮ ሰድቧታል። መብርሃንን ለዝቢያን ብሎ እኮ ሰድቧታል። እንቃወማለን። መብርሃንን ጆን ዳንኤል ጀግና እኮ ነው ብሏታል እኮ ሚካኤል ብሏታል። አንቺ ለዝቢያን ብሏታል። አሌክስ ከይትወጽ